አፍሪካዊት ሀገር ነች። በተፈጥሮ ሀብት የበለጸገች ወርቅ፣ ዳይመንድ፣ ፕላቲኒየም እና የድንጋይ ከሰል ያሉ ምርቶችን ለዓለም ገበያ በማቅረብ ከቀዳሚዎቹ ተርታ ትሰለፋለች። የላቁ ኢንዱስትሪዎቿ፣ ለመኖር ምቹ የሆኑት ከተሞቿ፣ ልብ የሚሰርቀው መልክዓ ምድሯ፣ መንፈስን የሚያድሱት የባህር ዳርቻዎቿ፣ ዝናን ያተረፉት የወይን ምርቶቿ ብዙዎችን ሱስ አስይዘው በየዓመቱ ከ10 ሚሊዮን በላይ ሰዎች ስራና ደስታን ፍለጋ ወደዚች ሀገር ይተማሉ። ብዙ የአፍሪካ ሀገራቶች የባህላዊና ዘመናዊ የጦር መሳሪያ ልዩነት በቅጡ ሳይገባቸው እሷ ከሀያላኖች ጋር ተሻምታ ቀድማ የኒኩለር መሳሪያን የታጠቀች በሀብትና ኢኮኖሚ፣ ቴክኖሎጂና ዘመናዊነት የአፍሪካ የኢኮኖሚ ማዕከል ሆናለች። የባህልና የዜጎቿን ልዩነት ያዩ ብዙዎች ቀስተ ደመናዊቷ ሀገር ይሏታል። ደቡብ አፍሪካ የዛሬዋ መዳረሻችን አድርገናታል። ደቡብ አፍሪካ 1,220,813 ስኩዌር ኪሎ ሜትር የቆዳ ሽፋን በመያዝ አፍሪካ ውስጥ ካሉ ሀገራት በስፋት ሀገራችን ኢትዮጵያን በማስከተል 9ኛዋ ሰፊ ሀገር ስትሆን በኢኮኖሚ ደግሞ 403 ቢሊዮን ዶላር ጂዲፒን በመያዝ ከአፍሪካ ሀገራት ናይጄሪያና ግብፅን በመከተል በሶስተኝነት ደረጃ ትቀመጣለች። ሀገራችን ኢትዮጵያ በዚህ የደረጃ ሰንጠረዥ በ163.7 ቢሊዮን ዶላር ጂዲፒ የስድስተኝነት ቦታ ላይ ትቀመጣለች። የተፈጥሮ ሀብት፣ ኢንዱስትሪና ማኒፋክቸሪንግ፣ አገልግሎትና ቱሪዝም ለደቡብ አፍሪካ ኢኮኖሚ ትልቅ አስተዋጽኦ ያደርጋሉ። እቺ ሀገር በየዓመቱ 97 ቶን ወርቅ በማምረት ከዓለም 8ኛ፣ ከ6 እስከ 7 ሚሊዮን ካራት ዳይመንድ በማምረት ከዓለም 5ኛ፣ 80 ከመቶ የዓለም ፕላቲኒየም ክምችትን በመያዝ አንደኛዋ 224 ሚሊዮን ቶን የድንጋይ ከሰል ወደ ውጪ በመላክ ከዓለም የ7ኝነት ደረጃን ትይዛለች። የማዕድኑ ዘርፍ የሀገሪቱን 14 ከመቶ ኢኮኖሚ ሲሸፍን በመቶ ሺዎች ለሚቆጠሩ ዜጎች የሥራ ዕድል ፈጥሯል። በኢንዱስትሪውም ዘርፍ ቢሆን እቺ ሀገር እንደ ቶዮታ፣ BMW እና ቮልስዋገን ያሉ የዓለም ትልልቅ የመኪና አምራች ድርጅቶች ግዙፍ ፋብሪካቸውን ተክለው በየዓመቱ በመቶ ሺዎች የሚቆጠሩ ተሽከርካሪዎችን ለዓለም ገበያ ያቀርባሉ። ብረታ ብረትና ኬሚካሎችን ማምረት እንዲሁም የግብርናውን ዘርፍ ጨምሮ ለሀገሪቱ ኢኮኖሚ የጀርባ አጥንት ናቸው። ደቡብ አፍሪካ ባለፈው ታሪኳ ለረጅም ዓመታት በእንግሊዝ፣ ኔዘርላንድና በሌሎች አውሮፓ ሀገራት ቅኝ ተገዝታለች። በዚህም ከሀገሪቱ ሕዝብ 80 ከመቶ የሚሆነው ጥቁር አፍሪካዊ ሲሆን 8 ከመቶ የአውሮፓ፣ 9 ከመቶ ክልሶችና ቀሪውን 3 ከመቶ የሚይዙት በባርነት ወደዚች ሀገር ከመጡ ህንዳውያን ዘር ይመዘዛሉ። እቺ ሀገር ዙሉ፣ አፍሪካንስ እና እንግሊዘኛን ጨምሮ 11 ኦፊሴላዊ ቋንቋዎች ሲኖሯት የአፍሪካ፣ እስያና አውሮፓ የባህል ተጽዕኖ ያደረባት ሀገር ነች። ይህ ተጽዕኖ እቺን ሀገር ከሌሎች የአፍሪካ ሀገር ተለይታ በባህል፣ ምግብ፣ ሙዚቃና ስፖርት ገዝፋ እንድትታይ አድርጓታል። ራግቢ፣ ክሪኬትና እግር ኳስ በዓለም መድረክ የደቡብ አፍሪካን ባንዲራ ከፍ የሚያደርጉ ትልልቅ የስፖርት ክንውኖቿ ናቸው። ስፕሪንግ ቦክስ የተሰኘው የደቡብ አፍሪካ የራግቢ ቡድን 4 ጊዜ የራግቢ ዓለም ዋንጫ ድልን ሲጎናጸፍ፣ በአንጻሩ ባፋና ባፋና የተሰኙት የእግር ኳስ ብሔራዊ ቡድኗ የ1996ቱን የአፍሪካ ዋንጫ በማሸነፍ የሀገሪቱ ትልቅ ኩራት ሆነዋል። ደቡብ አፍሪካ የ2010ን ዓለም ዋንጫ በማዘጋጀት ለስፖርት ያላትን ፍቅር በገሃድ አሳይታለች። እቺ ሀገር ዓለም አቀፍ ደረጃውን በጠበቀው የወይን ኢንዱስትሪዋ ትታወቃለች። ሌላኛው የደቡብ አፍሪካ መገለጫ ውብ ተፈጥሮዋ ሲሆን በዚህም አንድም ኢኮኖሚዋን ስታቀና፣ በሌላ በኩል ደግሞ ሀገሪቱን ትልቅ የቱሪስት መዳረሻ አድርጓታል። የቱሪዝም ዘርፉ የደቡብ አፍሪካን ኢኮኖሚ 60 ከመቶ ይሸፍናል። ብዙ የአፍሪካ ሀገራት የግብርና ምርታቸውን ወደ ውጪ በመላክ አልሞላ ብሏቸው ከእጅ ወደ አፍ የሆነ ኑሮ ሲገፉ፣ ደቡብ አፍሪካ ራሷን አዘምና በጠንካራ የማኒፋክቸሪንግ ኢንዱስትሪ፣ የዳበረ የፋይናንስ ሴክተርና የውጭ ኢንቨስትመንትን የሚስብ ጥሩ የመሰረተ ልማት ግንባታ ላይ በማተኮሯ ኢኮኖሚዋን በማጎልበት ላይ ትገኛለች። በሀገሪቱ ብዙ ቁጥር ያላቸው ከተለያዩ የአፍሪካ ሀገራት የመጡ ሰዎች ይኖራሉ። ኢትዮጵያውያን የተሻለ ህይወትና ስራ ፍለጋ ዋና መዳረሻቸው ካደረጓት ሰንበትበት ብለዋል። በሀገሪቱ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ሲኖሩ ከነዚህ ውስጥ ህጋዊ ሆነው መረጃ ያላቸው ጥቂቶች እንደሆኑ ይነገራል። ጆሃንስበርግ፣ ፕሪቶሪያ፣ በተርወርዝ እና መታት ያሉ ከተሞች እንደ ደረጃቸው ኢትዮጵያውያን ለሥራ የሚመርጧቸው ሲሆን ንግድ፣ ሹፍርናና የሆቴል ኢንዱስትሪ
አብዛኛው ኢትዮጵያዊ የተሰማራበት የሥራ ዘርፎች ናቸው። ይሁንና ሀገሪቱ የማይካድ ችግሮች አሉባት። ወትሮ አይደለም ለአህጉሯ የውጭ ዜጋውን ሳይቀር በፍቅር መጣሉን ታቅበታለች የምትባለው ደቡብ አፍሪካ አሁን የመልካም አስተዳደር ችግሮቿን ከአፍሪካ በመጡ ስደተኞች ላይ ማላከክ ጀምራለች። ይህ ደግሞ ዜጎቿ ጥፋታቸውን ለመሸሸግ መንግስትም ከተወቃሽነት ለማምለጥ የሚጠቀሙት ትልቅ መሳሪያ ሆኗል። ምንም እንኳን ደቡብ አፍሪካ ከአፍሪካ ሀብታም ሀገራት ከቀዳሚዎቹ ብትሆንም በተለያዩ ተግዳሮቶች ሀገሪቱ የሚጠበቅባትን ያህል ለውጥ ማምጣት አልቻለችም። የኢኮኖሚ ትግልና ከፍተኛ መጠን ያለው የሥራ አጥነት የዚች ሀገር ቀዳሚ ተግዳሮቶቿ ናቸው። ከሀገሪቱ ወጣቶች 60 ከመቶውን የሚሸፍኑት ሥራ በማጣት እየተንከራተቱ ይገኛሉ። ለዚህ ደግሞ የወጣቱ ዝቅ ብሎ መስራት አለመፈለግ፣ በሥራ ፈጠራ ላይ የተሰማራ ዜጋ ማነስ ዋነኛ ምክንያቶች ናቸው። የኤሌክትሪክ ኃይል መቆራረጥ፣ የመሰረተ ልማት ቀውስ የሀገሪቱ ግዙፍ ኢንዱስትሪዎችን ስጋት ውስጥ የከተተ ትልቅ ድክመቶቿ ናቸው። የወንጀለኞች መበራከት ሌላኛው እረፍት የሚነሳ ሰቀቀን መሆን ከጀመረ ቆየት ብሏል። በዚህም ምክንያት ደቡብ አፍሪካ በዓለም አቀፍ ደረጃ ከፍተኛ የግድያና ዝርፊያ ወንጀል ካለባቸው ሀገራቶች አንዷ ሆናለች። ሀገሪቱ የመኪና ስርቆት፣ የታጠቁ ዘራፊዎች፣ የቤት ወረራና ሌሎች በተደጋጋሚ የሚከሰቱ ወንጀሎች ሲኖሩባት መረጃዎች እንደሚያሳዩት በአንዳንድ ወቅቶች በቀን ከ80 በላይ የግድያ ወንጀሎች እንደሚፈጸሙ ያመላክታሉ። በተለይ አፍሪካዊ በሆኑ ስደተኞች ላይ የሚደርሱ ጥቃቶች የተበራከቱ ናቸው። ምክንያቱም ዜጎች ለሥራ አጥነታቸው ትልቁ ምክንያት ለቁጥር የበዙ ስደተኞች በሁሉም የሥራ ዘርፍ ላይ ተቀናቃኝ እንደሆኑባቸው ያምናሉ። በዚህም በሀገራችን ምነው የበይ ተመልካች መሆናችን ይላሉ። መንግስትም ቢሆን ምንም እንኳን ከእውነት የራቀ ቢሆንም እየተበራከተ ለመጣው ወንጀልና የሥራ አጥነት በተደጋጋሚ ስደተኞችን በመውቀስ ከተጠያቂነት መዳን ይፈልጋል። ያም ተባለ ይህ ሁሌም ለችግሮች ምክንያት የሚደረጉት የአፍሪካውያን ስደተኞች ናቸው። በዚህ ክስ ላይ ለነሱ ጥቂት ለሀገሪቱ ለልጅ ልጅ የሚተላለፍ ብድርን በመስጠት ከሰፊው የተፈጥሮ ሀብት ያለማንም ከልካይ በገፍ የሚጠቀሙት ነጮች የሉበትም። ሌላኛውና መላው የአፍሪካ ሀገራትን በየጊዜው ድንኳን እያስጣለ ለቅሶም ያስቀምጠው የመንግስት አካላት ከሀገሪቱ ካዝና እጃቸውን እየሰደዱ የሀገሪቱን የኢኮኖሚ እድገት ፍጥነት እንዲቀንስ አድርጎታል። የ62 ሚሊዮን ዜጎች መኖሪያ የሆነችው ደቡብ አፍሪካ ኬፕታውን፣ ፕሪቶሪያና ብሎምፎንቴን ሶስቱ ዋና ከተሞቿ ሲሆኑ ኬፕታውን የሀገሪቱ ፓርላማ መቀመጫ፣ ፕሪቶሪያ የመንግስት መቀመጫ፣ የፍትህ ከተማ የሆነችው ብሎምፎንቴን የሀገሪቱ ጠቅላይ ፍርድ ቤት መገኛ ቦታ ሆኖ ያገለግላሉ። ጆሃንስበርግ፣ ኬፕታውን እና ደርባን ግዛቶች ብዙ ቁጥር ያለው የሀገሬው ህዝብ የሚኖርባቸው ከተሞች ናቸው። እቺ ሀገር ለ50 ዓመታት አፓርታይድ ይሉት ነጮችን አግንኖ ጥቁሮችን የሚያኮስስ ጥቁሮች በሀገራቸው በእርስታቸው መብት ተነፍገው ተጨቁኖ የሚኖሩባት በቆዳ ከለር ልዩነት ላይ ተመስርቶ ደረጃ በሚወጣበት ክፉና ጨቋኝ ስርዓት ትተዳደር ነበር። የጊዜውን አስከፊነት ዕውቁ የሬጌ ሙዚቃ አቀንቃኝ የነበረው ቦብ ማርሌ ሲገልጽ በአንድ ወቅት ይላል፣ በአንድ ወቅት ከሰፈሬ ጥቁር ጓደኞቼ ጋር እየተጫወትን ሳናስበው የነጮች ሰፈር ገባን። ድንገት ሁለት ነጭ ወጣቶች ያሳድዱን ጀመር። ጓደኞቼ ያመለጡ፣ እኔ ግን ተያዝኩ። ያኔ በህይወቴ የማረሳውን ግፍ ተፈጸመብኝ። እነዚህ ልጆች የያዙኝ ከተገዛላቸው ሁለት ውሾች የትኛው ይበልጥ ተናካሽ እንደሆነ ለመለየት ነበር። እኔን አቁመው እያስፈራሩኝ ውሾቹ እንዲያጠቁኝ ትዕዛዝ ሰጧቸው። ሁለቱም ውሾች በተራ እግሬን ነከሱኝ። ከዛም እየተሳሳቁ እንዲሄድ ነገሩኝ። ደሜ እየፈሰሰ እንባዬን እየዘራው ወደ ቤቴ አቀናው። ምን ታረገዋለህ? ወቅቱ ጥቁሮች ነጮችን እንዲያገለግሉ የተፈጠሩበት ተደርጎ የሚታሰብበት ወቅት ነበር ይላል። ታዲያ ያ አስከፊና የጭቆና ዘመን ከፈጣሪ በታች ምስጋና ለኔልሰን ማንዴላና ለሌሎች መሪዎች ይሁንና ዛሬ የለም። ከብዙ ዓመታት ትግልና እስራት በኋላ እንደ አውሮፓውያን አቆጣጠር በ1994 ኔልሰን ማንዴላ ሀገሪቱን ወደ አንድነትና ሰላም በመምራት የመጀመሪያው ጥቁር የደቡብ አፍሪካ ፕሬዝዳንት ሆነው ተሾሙ። ዛሬ በጆሃንስበርግ ውስጥ እንደ አፓርታይድ ሙዚየም ያሉ ቦታዎች ዓለም የሰራውን ስህተት ገሃድ በማውጣት ታሪክን ሰድረው የያዙ ለዓለም እንዲህ አይነቱን ስህተት እንዳይደግም የሚያስጠነቅቁ ናቸው። ደቡብ አፍሪካ የዓለምን የኒኩለር ሕግ በማክበር በገዛ ፈቃዷ አስወገደቻቸው እንጂ በአንድ ታሪካዊ ወቅት ከአፍሪካ ሀገራት ቀድማ 6 የኒኩለር ቦምቦችን የታጠቀች አስፈሪ ሀገር ነበረች።
ያለነው አፍሪካ ውስጥ ነው። እንኳን ለኛ ለዓለም የሚተርፍ የተፈጥሮ ሀብት ያለባት። ነገር ግን አብሮ ከማደግ ይልቅ ለኪሳቸው የሚጨነቁ ፖለቲከኞች ብዙ ናቸው። በዚህም አንዱ ኬት እንዳመጣው በማይታወቅ ገንዘብ የእግሩ ዱካ ባረፈበት ቦታ ሁሉ ፎቅ ካልገነባው እያለ ሲያስቸግር፣ ሌላው የእንጀራ ሮበት በቸነፈር ይማቅቃል። ወዲህ ቅንጦች ምን አመረቱ እያለ ቀድሞ ባስገባ ዕጣ ሲጣጣል፣ ሌላው የጫማ አጥቶ በባዶ እግሩ ይኳትናል። እርግጥ ነው የኑሮ ልዩነት ሁሉም ጋር ይኖራል። አፍሪካ ውስጥ ግን ብልሹ የመንግስት አሰራር፣ የትምህርት ጥራት መጓደል፣ የሥራ ፍላጎት ማነስና በሀገር ውስጥ ምርት ላይ አለማተኮር ተደራርበው ጉዳዩን የከፋ ያደርጉታል። ምንም እንኳን የደቡብ አፍሪካም ጉዳይ የዚሁ ተመሳሳይ ቢሆንም ከቅርብ ጊዜያት ወዲህ ሀገሪቱ በቴክኖሎጂ ታዳሽ ኃይልን በመጠቀምና በሀገር ውስጥ ምርት ከፍተኛ ለውጦችን በማድረግ ላይ ትገኛለች። ውድ የቻናላችን ተከታታዮች አብራችሁን ስለሆናችሁ እናመሰግናለን። ሰላም